The Pentagon has begun releasing new files on UFOs. The Pentagon dropping these documents. As some of the images released, as you see here, the Pentagon says it is in lockstep with President Trump, who ordered the documents be unsealed. ስላይፎች ወይም በሰማይ ላይ ስለማይታወቁ በራሪ አካላት ስም ሲነሳ ሀገር አሜሪካ ሰውነቷ ይርዳል። እስከዛሬ ድረስ ሸሽጋ ያስቀመጠቻቸው ምስጢሮች ሀገር አሜሪካ እነዚህን አካላት ምን ያህል እንደምታውቃቸውና ስለነዚህ አካላት ያላት ምስጢሮች ምን ያህል በርካታ ስለመሆናቸውም ማሳያዎች ናቸው። ነገር ግን አሁን ሀገር አሜሪካ ስለነዚህ በራሪ አካላት ድብቅ ማንነት ሸሽጋ ማቆየት የምትችል አይመስልም። በፓርላማ የተሰበሰቡት አባላቶች በሙሉ ዶናልድ ትራምፕን ስለነዚህ በራሪ አካላት ፔንታጎን ይፋዊ ማብራሪያ ይስጥ፣ የተደበቁ ፋይሎችና ምስጢሮችም ይፋ ይደረጉ ማለታቸውን ተከትሎ ዶናልድ ትራምፕ ምርጫ ቢያጡ ስለነዚህ ድብቅ አካላት ያለው መረጃ ሁሉ ይፋ ይደረግ ብለው መወሰናቸው የቅርብ ጊዜ ትውስታችን ነው። ይሁንና በአሁኑ ሰዓት ፔንታጎን ይፋ ከሚያደርጋቸው ዝርዝሮች መካከል ሀገራችን ኢትዮጵያ ስሟ ተጠቅሶ ተገኝቷል። ይህ በርካቶችንም እያወዛገበ ይገኛል። በሀገራችን ኢትዮጵያ በነዚህ በራሪ አካላት መታየት የተነሳ በርካታ ምስጢሮችና የተከሰቱ ክስተቶች ስለመኖራቸውም ፔንታጎን ያለኝን መረጃና ምስጢር እነሆኝ እያለ ይገኛል። ሰላም ጤና ይስጥልን ውድ የጊዜ ቲዩብ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ዝግጅታችን ከሰሞኑ ወይንም ደግሞ ከቀናቶች በፊት ፔንታጎን ስለ ዩፎዎች ወይም በራሪ አካላት ይፋ ያደረገውን መረጃ ተከትሎ የሀገራችን ኢትዮጵያ ስም ስለመጠቀሱና በሀገራችን ኢትዮጵያ ላይ ተይዞ የነበረው ምስጢራዊ ፋይል ስለመጋለጡ መረጃዎች ወጥተዋል። ይህንን መረጃ የምናስቃኛችሁ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችን ቆዩ። መከላከያ ሚኒስቴር ፔንታጎን ቀደም ሲል ምስጢራዊ የነበሩ በመቶ የሚቆጠሩ የዩፎ ፋይሎችን በይፋ መልቀቁም ተሰምቷል። ታዲያ እነዚህ ሰነዶች በመላው ዓለም የታዩ ክስተቶችን የሚያካትቱ ሲሆኑ በኢትዮጵያ የታዩ ያልታወቁ በራሪ አካላት ሪፖርቶችንና ምስጢሮችንም ስለመያዙ ተዘግቧል። የአሜሪካ መከላከያ ሚኒስቴር ፔንታጎን ለብዙ ዘመናት በምስጢር ይዘዋቸው የቆዩትን አንዲፋይንድ አኒሜሎስ ፌኖሜና ወይንም ደግሞ በተለምዶ ዩፎ የምንላቸውን ነገሮች የሚመለከቱ ፋይሎችን ይፋ ማድረጋቸው ተሰምቷል። ይህ መረጃ በዓለም ዙሪያም ከፍተኛ ትኩረትንም እየሳበ ይገኛል። በሰነዱ ውስጥም የተካተቱትና ይፋ የተደረጉ ምስጢሮችም የበርካቶችን ቀልብ ስቧል። በተለይም ደግሞ የኢትዮጵያውያንን። ይህ የአሜሪካን የመከላከያ ሚኒስቴር ፔንታጎን ለረጅም ጊዜ በምስጢር ተይዘው የነበሩና ያልተፈቱ ተብለው የተመደቡ በመቶዎች የሚቆጠሩ ያልታወቁ በራሪ አካላት ዩፎዎችን መዝገቦች ለሕዝብ ግልጽ ካደረገበት ጊዜ አንስቶ በርካቶች ጥያቄዎችንና ሀሳቦቻቸውን እየሰነዘሩ ነው። እኚህ ይፋ የተደረጉ ሰነዶችም ከ1940ዎቹ ጀምሮ እስከ ቅርብ ጊዜ የታዩ ነገር ግን በወቅቱ በሳይንሳዊ መንገድ ሊብራሩ ያልቻሉ በመቶዎች የሚቆጠሩ ክስተቶችንም እንዳካተቱም ተሰምቷል። እነዚህም የአብራሪዎችን ምስክርነት፣ የራዳር መረጃዎችንና የቪዲዮ ምስሎችንም የያዙ ፋይሎች ሲሆኑ መረጃዎቹን የማጣራትና የማሰራጨቱን ስራ የሚሰራ ልዩ ቢሮም ስለመቋቋሙ በርካቶች እየዘገቡ ነው። ቢሮ እነዚህን ፋይሎች በዲጂታል መልክ በማዘጋጀት በድረገጽ ላይ ለሕዝብ ክፍት እያደረገ እንደሚገኝና ፔንታጎን እንደገለጸውም አብዛኛዎቹ ሪፖርቶች እንደ ሰው ሰራሽ ድሮኖች፣ የአየር ሁኔታ ፊኛዎች ወይም የተፈጥሮ ክስተቶች ተብለው ሊፈረጁ ቢችሉም ጥቂት የማይባሉ ክስተቶች ግን አሁንም ድረስ በምን አይነት ቴክኖሎጂ እንደሚንቀሳቀሱ ለማወቅ አለመቻሉንና ይህ ጉዳይም ለበርካቶች ምስጢር እንደሆነ በተለይም ፔንታጎንን የአሜሪካን የመረጃ መስጫ ማዕከልን በእጅጉ እንዳስጨነቀውም እየተነገረ ይገኛል። ይህ የፔንታጎን እርምጃም መንግስት
ስለ ይፋ ያለውን አመለካከት እነዚህ በራሪ አካላት ፈጽሞ የለም ብለው ለሚሟገቱ አካላቶችም መልስ የሰጠነው የተባለ ሲሆን ቀደም ሲል እንደ ተረት ይታዩ የነበሩት ጉዳዮችም አሁን ላይ እንደ ብሔራዊ የደህንነት ስጋት ተቆጥረው ጥቂት ምርመራዎችም እንዲደረጉባቸው ሀገር አሜሪካ እየወሰነች ትገኛለች። እነዚህ ፋይሎችም ይፋ ሲደረጉ በርካታ ሰዎችን አንስተዋል። ከዚህም መካከል ሀገራችን ኢትዮጵያን በተመለከተ ፔንታጎን ስለ ይፎች ወይንም ደግሞ ከኢትዮጵያ ጋር ይፎን ምን አገናኛው የሚለውን ምላሽ የሚሰጥ ፋይል ማጋራቱም ተሰምቷል። በፔንታጎን ይፋ በተደረገው በዚህ ፋይል ላይም ስለ ሀገራችን ኢትዮጵያ የተጠቀሰ አንድ ትልቅ ምስጢራዊ ክስተት ስለመኖሩ የተነገረ ሲሆን ይህ መረጃም ትኩረት ያገኘው አሜሪካ ታሪካዊ የሆኑ የይፎ ሰነዶችን ይፋ ማድረግ በጀመረችበት ማግስት መሆኑም ተነግሯል። በመከላከያ ሚኒስቴሩ ድረገጽ ላይም ከተካተቱት የታሪክ ማህደሮች መካከልም በኢትዮጵያ የተከሰተው ትልቅ ክስተትም ይፋ ተደርጓል። ለአውሮፓውያን አቆጣጠር ነሐሴ 1970 ወይንም በእኛ አቆጣጠር በ1962 ዓመተ ምህረት አካባቢም ሳላዳሬ ተብሎ በሚጠራው አካባቢ አንድ ቀይ የሚመስልና የሚበር የሚነድ አካልም ከሰማይ ወርዶ መሬት ላይ ስለማረፉም ተዘግቧል። ይህ አካልም በቦታው ላይ በነበሩ ቤቶች፣ ሰብሎችና ቁጥቋጦዎች ላይ ከፍተኛ የቃጠሎ ውድመት ማድረስም ችሏል። በወቅቱ የኢትዮጵያ ፖሊስና ባለስልጣናት ጉዳዩን መርምረናል ቢሉም ነገር ግን የአሜሪካ ኤምባሲ ይህንን ጉዳይ ዝም ብሎ ማለፍ አልወደደም። ከዚህ ይልቅ ስለ ጉዳዩ ያገኛቸውን ምስክሮችና መረጃዎች አሰባስቦ ለዋሽንግተን መላኩም ተሰምቷል። ይህ ፋይልም ለብዙ ዓመታት ምስጢር ተብሎ ተይዞ የነበረ ሲሆን አሁን ግን ፔንታጎን ግልጸኝነትን ለመፍጠር በሚያደርገው ጥረትም ለህዝብ ክፍት እንዲሆንም ተደርጓል። ምንም እንኳን ሰነዱ ክስተቱ መከሰቱን ቢያረጋግጥም ያ የነደደው አካል ምን እንደነበር ወይም የጠፈር ፍርስራሽ ሜትሮራይት ወይንስ ሌላ ነገር ነው ለሚለውም ጥያቄ ምላሽ እንዳላገኘም ፔንታጎን በመረጃውም አሳውቋል። እስካሁንም በሀገራችን ኢትዮጵያ ስለተፈጠረው ስለዚህ ክስተት በግልጽ ምንም አይነት ምላሽ አለመገኘቱ የተጠቀሰ ሲሆን ፔንታጎን ይህንን ፋይል አሁን ያወጣበትም ትልቁ ምክንያት ያልታወቁ ክስተቶች ወይም ዩፎዎች በዓለም አቀፍ ደረጃ ለረጅም ጊዜ ሲከሰቱ እንደነበርም ለማሳየት መሆኑንም ተገልጿል። ከዚህም በተጨማሪ በቅርቡ ይፋ በሆኑት ቪዲዮዎች ውስጥም በምስራቅ አፍሪካ እጅግ አስጊ በሆነ መንገድ በሰማይ ላይ የታዩ እንግዳ እንቅስቃሴዎች ስለመኖራቸውም መረጃው ጥቁምትን የሰጠ ሲሆን ልክ በሀገራችን ኢትዮጵያ እንደተከሰተው ክስተትም በዝርዝር የተቀመጠ ሌላ መረጃና ማስረጃ ወይም ፋይል እንዳልተገኘም ተገልጿል። ይህ ብቻ አይደለም። ፔንታጎን ስለ ሀገራችን ኢትዮጵያ አገኘውት ያለው ምስጢርና ያጋራው ይፋዊ መረጃ በዚሁ በያዝነው ዓመትም በ2026 የሶስት ማዕዘን ቅርጽ ያለው በራሪ አካል በሰማይ ላይ ስለመታየቱ የተዘገበ ሲሆን እንዲሁም በኦሮሚያ ክልልና በሌሎች የሀገራችን ክፍሎችም ያልታወቁ አካላት በሰማይ ላይ ስለመታየታቸውም እየተዘገበ ይገኛል። እንዲሁም ክብ ቅርጽ ያለው ብርሃን አመንጭ አካልም በሰማይ ላይ ታይቷል የሚሉ መረጃዎች ቢወጡም ነገር ግን ስለነዚህ መረጃዎች አጠራጣሪ የሆኑ ጉዳዮች ስላለባቸው በይፋ እነዚህን መረጃዎች አረጋግጦ ለመናገርም እንዳልተቻለ ወይም ማስረጃና መረጃ እንዳልተገኘም እስካሁን ድረስ ፔንታጎን እየገለጸ ይገኛል። ይህ ዓለምን በስጋት እየናጠ ያለው ጉዳይም በአሁኑ ሰዓት ለምን ይፋ ተደረጉ ለሚለውም ጥያቄ ፔንታጎን ምላሽ አለው። እነዚህ ጉዳዮች በአሁኑ ሰዓት ይፋ የመደረጋቸው ምስጢርም የደህንነት ስጋት በመኖሩ ምክንያት እንደሆነ የተገለጸ ሲሆን እነዚህ አካላት የሌላ ሀገር ለምሳሌ የቻይና ወይም የሩሲያ የላቀ የድሮን ቴክኖሎጂ ሊሆኑ ይችላሉ የሚሉ ስጋቶችን በመኖራቸው ሀገረ አሜሪካ ወይንም ፔንታጎን ይህንን መረጃ ይፋ ለማድረግ ተገድጃለሁ እያለ ይገኛል። ይህ ብቻ አይደለም። የህዝብ ግፊትና ጫናም እያደረብኝ ነው የሚለው ፔንታጎን የአሜሪካ ኮንግረስ
የአሜሪካ ኮንግረስ አባላት መንግስት የደበቀውን የባዕድ ፍጡራን ማስረጃ አለ ብለው ከፍተኛ ክርክርም በፓርላማ መግጠማቸውን ወይም ማንሳታቸውን ተከትሎ ሀገር አሜሪካ ይፋ ስለማድረጓም እየተገለጸ ይገኛል። እንዲሁም ናሳ እነዚህን ክስተቶች ከወታደራዊ እይታ አይን ወጥቶ ለሲቪል ሳይንቲስቶች ለማሰራጨት እንደሆነም ፔንታጎን ገልጿል። በዚህ ጉዳይ ላይም ዝምታን ያልወደደው የአሜሪካን መንግስትም ፔንታጎን ይፋ ያደረጋቸው መረጃዎች አሁንም ምንነታቸው ያልታወቁ መሆናቸውን የገለጹና ስለነዚህ በራሪ አካላት ያለውን ምስጢር ለመሸሸግም እየሞከሩ ይገኛሉ። ምንም እንኳን እነዚህ ፋይሎች እንግዳ ክስተቶችንም ቢያሳዩ እስካሁን የባዕድ ፍጡራን መኖራቸውን የሚያረጋግጥ ቁርጥ ያለ ሳይንሳዊ መረጃ አልተገኘም። ስለዚህ እነዚህ በራሪ አካላት ፈጽሞ የሉም በማለትም ስለነዚህ በራሪ አካላት ያለው መረጃና ማስረጃ አጥጋቢ እንዳልሆነም የአሜሪካን መንግስትና ሌሎች መንግስታቶች እየገለጹ ነው። መረጃው በዚህ እንደማይገታና ከዚህም በኋላ ሌሎች ምስጢሮችንም ይፋ የሚያደርጉ ፋይሎችንም እንደሚያጋራ ፔንታጎን በመግለጫውም ገልጿል። ይህ ጉዳይም ምንም እንኳን የበርካቶችን ቀልብ ቢስብም በርካታ የዓለም ህብረተሰብንና ህዝብን ግን ስጋት ውስጥ መክተቱም ተሰምቷል። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝነላችሁ ዝግጅታችን ይሄንን ይመስል ነበር። በዚህ ዝግጅት ላይ ያላችሁን ሐሳብና አስተያየት በመልእክት መስጫ ሳጥናችን ላይ አስፍሩልን እንላለን። ሰናይ ጊዜ ለእናንተ ተመኘን።